የተሻገረ ብሔራዊ ራዕይ ሲባል ከትናንትና መማር፣ ስህተቶችን የሚያርም፣ ጥንካሬዎችን የሚያሰፋ፣ ጥያቄዎችን በተሟላ መንገድ ለመመለስ የሚጥር ይሄ ከትናንት ጋር ያለው ትስስር ነው። ዛሬስ ለመስዋዕትነት ዝግጁ መሆን እኔና እናንተ የበለጸገች ኢትዮጵያን በተሟላ መንገድ የምንቋደስ ሰዎች አይደለንም። ለዛ ፋውንዴሽን ጥለን ልጆቻችን በበለጸገች ሀገር ውስጥ እንዲኖሩ ከችግር እንዲቀላቀሉ ለማድረግ መስዋዕትነት ለመክፈል ዝግጁ መሆን አለብን። መስዋዕትነት በጣም በብዙ መንገድ ይገለጻል። ለምሳሌ የሪቨር ሳይድ ፕሮጀክታችን የዛሬ 5-10 ዓመት ምን ማትጠራጠሩ በጣም ለብዙ ሀገራት ምሳሌ የሚሆን ስራ ነው። ጥያቄ የለውም። ለልጆቻችን ምንዳ እንዲሆን አስበን ከሰራነው ብቻ ነው ራዕያችን ተሻጋሪ መሆን የሚችለው። ለትውልድ መስራትን ይሁነኝ ብሎ ያመነ አመራር፣ ያመነ ምሁር፣ ያመነ ማህበረሰብ ከሆነ መቀየር ይቻላል።